አያችሁት? ቅንጨው ውስጥ ተደባለቀ። እሺ ወዶችዬ፣ ቅንጨው ደግሞ በዚህ መልኩ ይኸው እየተንተከተከ ነው ማለት ነው። ግን ይሄም ብቻውን ነው። ትንሽዬ ሽንኩርት አቁላልቼ ስለዚህ የስንዴውን ክክ ይኸው በዚህ መልኩ እንተከተከዋለሁ። ግብአቱን ደግሞ ተላይ ነው ማስገባው ወይ ታወታላችሁ ማለት ነው። አያችሁት? በዚህ መልኩ ቸክ 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 ይላል። እንዲሁ ግርም ይላል ወላሂ የሚበሉት ማለት ነው። እና ወዶችዬ ይህንን እንግዲህ ላይክ ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። እስቲ አስተያየትም ቆንጆ ነው የሚል ወይንም ደግሞ አስተያየትም በኮመንት ጣፉልኝ ማለት ነው። እሺ እናውቀዋለንም የሚል ማለት ነው። ታውቁታላችሁ? አዎ ብዙዎቹ ግን ያውቁታል እና ብዙዎቹ ልታውቁት ትችላላችሁ። መድሩባ ነው ይሄ መድሩባ። ይሄ የስንዴ ክክ ነው። መጀመሪያን ተከተኩት። ተዛ ደግሞ እንግዲህ ባህራቱን ግብአቱን ተላይ ጨምረዋለሁ ማለት ነው። ትንሽ በሰል ሲል ይኸው በዚህ መልኩ ይኸው የተንተከተከ ነው። ግብአቱን ሲጨመር ደግሞ እናየዋለን። አሳውም ለብቻ አለ ማለት ነው። አሳውንም አሳያችኋለሁ። እንግዲህ ይሄ የአሳ ቅንጬ ነው። አሳና ክክ ቅንጬ ግን በእነሱ ደግሞ መድሩባ ነው የሚባለው። እሺ ስለዚህ ባህራትም ግብአትም አለው እንግዲህ። ስለዚህ የአሳ ቅንጬ ማለት ነው። የአሳ ቅንጬ በልታችሁ ታውቃላችሁ? እስቲ ኮመንት አይ እናውቀዋለን መድሩባ የሚባለውን ወይንም ደግሞ አናውቀውም። እስኪ እንግዲህ አስተያየታችሁን እንድትሰጡኝ ይጠብቃለሁ። እሺ ወዶችዬ፣ ቅንጨው ደግሞ በዚህ መልኩ ይኸው እየተንተከተከ ነው ማለት ነው። ግን ይሄም ብቻውን ነው። ትንሽዬ ሽንኩርት አቁላልቼ ስለዚህ የስንዴውን ክክ ይኸው በዚህ መልኩ እንተከተከዋለሁ። ግብአቱን ደግሞ ተላይ ነው ማስገባው ወይ ታወታላችሁ ማለት ነው። አያችሁት? በዚህ መልኩ ቸክ 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 ይላል። እንዲሁ ግርም ይላል ወላሂ የሚበሉት ማለት ነው። እና ወዶችዬ ይህንን እንግዲህ ላይክ ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። እስቲ አስተያየትም ቆንጆ ነው የሚል ወይንም ደግሞ አስተያየትም በኮመንት ጣፉልኝ ማለት ነው። እሺ እናውቀዋለንም የሚል ማለት ነው። ታውቁታላችሁ? አዎ ብዙዎቹ ግን ያውቁታል እና ብዙዎቹ ልታውቁት ትችላላችሁ። መድሩባ ነው ይሄ መድሩባ። ይሄ የስንዴ ክክ ነው። መጀመሪያን ተከተኩት። ተዛ ደግሞ እንግዲህ ባህራቱን ግብአቱን ተላይ ጨምረዋለሁ ማለት ነው። ትንሽ በሰል ሲል ይኸው በዚህ መልኩ ይኸው የተንተከተከ ነው። ግብአቱን ሲጨመር ደግሞ እናየዋለን። አሳውም ለብቻ አለ ማለት ነው። አሳውንም አሳያችኋለሁ። እንግዲህ ይሄ የአሳ ቅንጬ ነው። አሳና ክክ ቅንጬ ግን በእነሱ ደግሞ መድሩባ ነው የሚባለው። እሺ ስለዚህ ባህራትም ግብአትም አለው እንግዲህ። ስለዚህ የአሳ ቅንጬ ማለት ነው። የአሳ ቅንጬ በልታችሁ ታውቃላችሁ? እስቲ ኮመንት አይ እናውቀዋለን መድሩባ የሚባለውን ወይንም ደግሞ አናውቀውም። እስኪ እንግዲህ አስተያየታችሁን እንድትሰጡኝ ይጠብቃለሁ። እሺ ማሮቼ እንግዲህ በዚህ መልኩ አማስሌ መጣው ማለት ነው። ስልኩን ባንድ እጄ ይዤ ለማማሰል አልተመቸኝም እና ሲበስል ደግሞ እናየዋለን ምን እንደሚመስል። አሁን ሽንኩርቱንና ከዝበራው ፍጥጥ ብሎ ተላይ ይታያል ማለት ነው አይደል? አይ ሴት እንደምትሉ አምናለሁ። ይኸው ከዝበራውና ሽንኩርቱ ተላይ ፍጥጥ ብሏል። ምክንያቱም ተላይ ነው የተጨመረው፣ አልተቁላላም። ይህ እንግዲህ አብሮ ብስል ይላል ማለት ነው። ልክ ወላሂ እነሱ የሚወዱት እንደዚህ ነው እንላለን። እንደኛ ሀገር እንግዲህ በደንብ ሽንኩርቱ ተቁላልተው ምናምን አይደለም፣ ተላይ ነው የሚከልሱት የሚገርማችሁ ማለት ነው። እና በቃ እንደዚህ ነው እላችኋለሁ። ይኸው ስንዴው ተላይ ፈጠዋል፣ ሽንኩርቱ ተላይ ፈጠዋል፣ ከዝበራው ተላይ ፈጠዋል። ኢንሻአላህ እስኪ በኋላ ደግሞ ምንም እንደሚመስል እናያለን አብረን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የሰዓዳ ዩቲዩብ ቻናል ተከታዮች እህት ወንድሞቼ ሰላም ብያችኋለሁ። እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም? ተኔ ጋር ሁሉ ሰላም ነው ወላሂ አልሐምዱሊላህ። ተናንተስ ጋር እንዴት ነበር? እሺ ወንዶችዬ፣ ዛሬ ማሳያችሁ ደግሞ መድሩባ እንግዲህ የስንዴ ክክና አሳ ነው የምሰራው። ግን እነሱ የሚሉት መድሩባ ነው። ሽንኩርት አለ፣ ከዝበራ አለ፣ እዚህ ጋር ደግሞ ባህራት ነው ያደረኩት ማለት ነው። እሺ በዚህ መልኩ እንግዲህ አዘጋጅቻለሁ ማለት ነው። በነገራችን ላይ ሸበንት የሚባለው የሚገባበት ነበርና ግን እሱ ስለሌለኝ ነው እንግዲህ የምሰራው። ብዙዎቻችሁ ግን ታውቁታላችሁ መድሩባ የስንዴ ክክ። እኛ ሀገር ሾርባ ነው የምንሰራው አይደል? የስንዴ ክክ። አዎ እዚህ ደግሞ ልክ እንደ ሾርባ ተሾርባ እንደ ቅንጬ ነው የሚሰራውና
የቅንጭ ያህል ማለት ነው። ሽንኩርት እንደዚህ አድርገ ይገባበታል፣ ባህራት ማለት ነው። ከዝበራ ሸበንት የሚያስፈልገው ነበር፣ ግን አብዛኛውን ለዚህ ለመድሮባ ሸበንት ነው የሚያጣፍጠው ማለት ነው። እና በዚህ መልኩ አዘጋጅቻለሁ ማለት ነው። ልክ እንደ ቅንጨ ማለት ነው የምንሰራው እኛ ሀገር። አሁን ቅንጨም ይሰራል ስንዴ ክክ አይደል? ስለዚህ ቅንጨ ነው። ይሄን የምሰራው ምሳ ነው ማለት ነው። እሺ ተከታተሉኝ ውዶቼ። ወደ አሰራሩ እንግዲህ ይሄ መጀመሪያ ግብአቱ ነው ያሳየኋችሁ። እሺ ውዶቼ፣ አሳው ደግሞ በዚህ መልኩ ይኸውና እንደዚህ አዘጋጅቼዋለሁ። ጎን ለጎን አዘጋጅቼ እያሳየኋችሁ ነው። አሳውን ደግሞ በመጀመሪያ እንግዲህ አጥበውና በሽንኩርት አቁላላለሁ። አቁላልቼ ጨምሬ እንተከትከዋለሁ። በመጀመሪያ አብስዬ ነው አበስልና ከዛ እንትኑን አጥንቱን ወይንም ደግሞ ልጫውን አንስቼ ነው ማለት ነው። አንስቼ በዚህ መልኩ ፍትፍት አድርጌዋለሁ ማለት ነው። ይሄ አሳ ነው። እሺ ውዶቼ፣ ይሄ አሳ ነው እንግዲህ በዚህ ጋር አብሮ ነው የሚገባው ታላይ ማለት ነው። እዛ ቅንጨው ውስጥ ቅንጨው ነው አይደል? ቅንጨው ውስጥ ማለት ነው። ቅንጨው ውስጥ እንግዲህ ይሄ አብሮ ነው የሚገባው። እንደዛ አድርጌ እንደዛ አደባልቄ አብሬ ያስገባዋለሁ ማለት ነው። ወዴት ነው የሚሄደው? አያችሁ? እንደዛ አደባልቅና ቅንጨው ውስጥ ይገባል ማለት ነው። እሺ። እና ይሄን ነው ግን ብዙዎቻችሁ ትሰራላችሁ ብዬ አስባለሁ። እሺ ማሮቼ ውዶቼ፣ እንግዲህ ቅድም ሽንኩርቱ ፈጦ ከዝበራው ፈጦ ያየ ነው ማለት ነው። በዚህ መልኩ በስሎ የሚያምር ሆኖላችኋል ማለት ነው። እሺ አያችሁት? እንግዲህ እንደዚህ ይሄን ነው የሚበሉት ማለት ነው። እሺ ያው ልክ እንደኛ ሀገር ቅንጨ ነው የሆነው። በነገራችን ላይ ግን ካሜራው ነጭ አድርጎብኛል። ነጭ ሳይሆን አረንጓዴ ነገር ሆኗል ማለት ነው። ያው ኮርኮም ስላለው ባህራት ምናምን ስላለው አረንጓዴ ነው፣ ግን ካሜራው ነጭ አድርጎብኛል። ለምንድን ነው ሞከኳት መሰለው? ወይኔ ይበላል። ወይኔ እናንተ ምን አስመስሎታል? እና በዚህ መልኩ እንግዲህ በጣም ደስ የሚል ሆኗል ማለት ነው። በጣም አምሯል እውነት። ካሜራው ግን ነጭ ነው ያደረገብኝ። እና በዚህ መልኩ እንግዲህ ይሄንን ነው በዛ ባሳየኋችሁ። እንግዲህ በአስባር ይሉታል፣ አስባር የህንዲ ተምር ማለት ነው። በሱ ይሄንን እያጠቀሱ ይበላሉ ማለት ነው። ልክ እንደኛ ሀገር ቅንጬ ነው የሆነው አይደል? ቅንጨም እንደዚህ ነው። ግን ቅንጬኛ ወፈር ይላል ልበል እኔ። ይሄ እንደዚህ ነው ወላሂ። በስ እንደዛ አድርገው ነው የሚበሉት። ምናልባት ለማታውቁ የምታውቁም ደግሞ ትሰራላችሁ አላችሁ የሚሰሩ ልጆች እና ማሮቼ። በዚህ መልኩ መድሩባ የሚባል ነገር ሰርቻለሁ ማለት ነው። አሳ ከዝበራ፣ ሽንኩርት እንዲሁም ባህራት እንዲሁም የስንዴ ክክ ነው ማለት ነው። ይሄን የሰራሁ ማለት ነው። እና ሀሳብ አስተያየታችሁን በኮመንት አሳውቁኝ። እንዲሁም ደግሞ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው ውዶቼ። እና የነበረን ቆይታ ይህን ይመስል ነበር። እስቲ ሀሳብ አስተያየታችሁ ምን እንደሚመስል እንግዲህ ልባባና ማናት ልባባና ዝነተ አይዊ ማለት ነው። ይሄንን ሰርቼ ማለት ነው። እና ማሻአላ ብሉ ማሻአላ። ኦኬ ማሻአላ በሉ። እሺ ውዶቼ፣ እዚህ ጋር ደግሞ ተምር ነው። ተምር የኛው የነሱ ሳይሆን ተምር ህንዲ የሚገርማችሁ በዚህ እያጠቀሱ ነው የሚበሉት። አይገርምም? እንዲያው እኮ እነሱ እንዲያው የሚገርም ነው ወላሂ። እኔ ለራሴ ግርም ይለኛል። ተምር ህንዲ ይህ አሁን ወላሂ ሱካር ጨምሬ ነው የምሰራው። አቤት ሲማረር እንዴት እንደሚማረር ማለት ነው። አሁን ሱካር ጨምሬ አንተከትከዋለሁ ማለት ነው። እሺ፣ ስለዚህ ያንን ቅንጨኛ አሁን በቅቤ አጥቅሰንም በላይ የለ። የሚገርማችሁ ልክ እነሱም ይሄን እንደ ቅቤ አድርገው እያጠቀሱ ይበሉታል ማለት ነው። አያችሁት? ይሄ ተምር ነው። ተምር ስላችሁ ተምር ይሄ እነሱ የሚበሉት ተምር ሳይሆን ተምር ህንዲ ነው ማለት ነው። ተምር ህንዲ የህንዲያ ተምር ግን ሲማረር ሙር የሆነ ስለዚህ የምሰራላችሁ አሁን ሱካር ጨምርበትና ትንሽ ተክተክ አረገውና ከዛ እያጠቀሱ ይበላሉ ማለት ነው። ልክ እንደኛ ቅቤ አጥቅሰን እንደምንበላው ማለት ነው። ቅንጨ ላይ ቅቤ አጥቅሰን እንደምንበላው ልክ ወይንም ገንፎ ላይ ቅቤ እንደምናደርገው ይሄንን አድርገው ነው እያጠቀሱ የሚበሉት። የሚገርማችሁ ማለት ነው። እሺ አይገርምም? ወላሂ እስኪ ጉዲ ነው እኮ። እስቲ ኮመንታችሁን ጉዲ ያለሁኝ ኮመንት ወይንም እናቀዋለን የምትሉ ኮመንት
እንዲሁም አበረታቱኝ። እስቲ በኮመንት ደግሞ ሀሳብ አስተያየታችሁን ጻፉልኝ ማለት ነው። እሺ ውዶቼ የእነሱን እንግዲህ ተጨማመርኩ በኋላ ለእኔ ደግሞ ቡና ላፈላ ነው ማለት ነው። በዚህ መልኩ እሺ። አዎ ዝነት እንዲያታየኝ ይሄን ጉድ ጀበናዬንና ስኔን ለዝነት እንዲያታሳዩብኝ፣ ዝነት እንዲያታይ ደግሞ እንትን የምለው የቱርክ ቡና ነው። እሺ ይኸው እንትን አይደለም ገዋ ምናምን አይመስላችሁ። ቆይ እስኪ ላሳያችሁ። የቱርክ ቡና ቱርክ እነሱ ያመጡ የለም የቱርክ ቡና ይኸው ልክ እንደኛ እንደ ኢትዮጵያ ቡና ነው የቱርክ ቡና ማለት ነው። እሺ አዎ እንግዲህ ይኸው አያችሁት? ልክ እንደ ኢትዮጵያ ቡና ነው። እሺ ውስጡ ደግሞ ራቅ ብሎ ጨልሟል መሰለኝ አልታያለ። ይኸው የቱርክ ቡና ነው። እሺ እና ልክ እንደኛ እንደ ኢትዮጵያ ቡና ነው የሚመስለው። በዚህ መልኩ አፍልቼ ልጠጣ ነው ማለት ነው። እንቅልፍ ያላገጠኝ የሚገርማችሁ ማለት ነው። በዚህ መልኩ ቡናዬን አፍልቼ ደግሞ ነቃ እንድል ማለት ነው። አልነቃሁም የሚገርማችሁ ማታ በቃ ቁጭ ብለን ስንዞር እንውላለን። እንቅልፋችን መከራ ወላሂ ነው የምላችሁ። እስኪ በእንደዚህ መልኩ ልጠጣ ነው። ዝናት ደግሞ ስኔና ጀበናዬን እንዲያትብኝ። ዝናት አየሽ እኔ ስኔ ጀበና ሽብዶች። እንግዲህ አሁን ደግሞ ልቀዳ ነው ማለት ነው። ቢስሚላ አያችሁት? ዋው ማሻአላህ። አሁን የእነሱን ጨማምሬ እስቲ በስል ድረስ ደግሞ እኔ ቡና ልጠጣ ማለት ነው። ዋው ማሻአላህ የዶሮ አይን ነው የሚመስለው እናንተ። ዋው አያችሁት? ማሻአላህ ያላ ሙሉ ማሻአላህ